የተነካካች ሴት ማግባት ትፈልጋለህ? ማስተርቤሽን ከአጋንንት ጋር የሚደረግ ሴክስ ነው። ማመንዘር ለኛ ላገባ ነው ላይሰንሱ ላለን ማለት ነው። ሴክስ በጣም ግራቲፋይንግ በቃ ጥሩ ደስታ የምታገኘው እውነተኛውን ደስታና እርካታ እግዚአብሔር የደበቀው ትዳሩ ስለሆነ በቃ ከዛ በፊት ሁሉ የምትሞክረው ነገር ሁሉ እንደ ፋስት ፉድ በሩጫ ትበላዋለህ። መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይልና እግዚአብሔር ግን ሴሰኞችንና አመንዝሮችን ይፈርድባቸዋል። ማመንዘር ለኛ ላገባ ነው ላይሰንሱ ላለን ማለት ነው። ከሚስቴ ከሳቢ ውጪ ማንንም እንዳይ ጌታ አልፈቀደም። አሁን የተቸገርነው ይሄም እያለው የሚያይ ማዕት አለ። አንዳንዱ ፈቶ እያገባን፣ አንዳንዱ እየሰለሰ ነው። መድገም ብቻ ሳይሆን እየሰለ እነ ዳኒ ገና አንድ ሳይደርሳቸው እውነት ነው አይደል? እና የምር በሴክስ መርካት ካለብህ ታገባለህ፣ ታገቢያለሽ። ምክንያቱም እውነተኛውን እርካታ ጌታ እዛ ውስጥ ነው የደበቀው። ከዛ ውጪ የለም ደስታ የለም አላልኩም፣ ግን ሞመንተሪ ነው፣ ጊዜያዊ ነው። በኋላ ዲፕሬስድ ትሆናለህ። ከዛ ዲፕሬሽን ለመውጣት ደግሞ ማስተርቤት ታደርጋለህ። ማስተርቤሽን እንደገና ሃይት ሆነና ደግሞ እንደገና በቃ ይሄ ሳይክል ውስጥ ነው ሰይጣን የሚጨምረን። ከዚህ በኋላ አንሞኝም። የሰይጣንን ሐሳብ አንስተውም፣ ነቄነን። አሜን፣ ክብር ለኢየሱስ ይሁን። ጤናማ የወሲብ ፍላጎት ድሬን የሚያደርጉ ልክ ባትሪ ድሬን እንደሚደረግ መናፍስ እንዴት ስትሉኝ፣ ለምሳሌ ማስተርቤት ታደርግ፣ ማስተርቤሽን በቃ ለብቻ ራስን በራስ የምታረካበት ተግባር ይመስልሃል? ኖ፣ ከአጋንንት ጋር የሚደረግ ሴክስ ነው። ለብቻ የሚባል ሴክስ የለም። ሴክስ ሁሉ ከፐርሰን ጋር ነው የሚደረገው። ኢዘር ከሚታይ ፐርሰን ኦር ኢንቪዚብል ከሆነ ከሌላ ፐርሰን ጋር። እንዳውም ማስተርቤሽን ከአጋንንት ጋር ጋብቻ ሁሉ የሚፈጸምበት ሂደትም። ይህን ማወቅ አለባችሁ። የሰማኸኝ ነው? ልጠይቅህ አይደል? አዎ። የተነካካች ሴት ማግባት ትፈልጋለህ? የምር ነው? ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? በአንተ ሊሆንብህ የማትፈልገውን በሌላው አትር። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ነች። ስለዚህ አትንካ። ይሄ ደግሞ ለእህቶችም ይሰራል። ለእህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ወንድ የሌላ ሴት ባል የሚሆንን ወንድ አትንኪ። እንደዚህ በታማኝነት ከኖራችሁ ጌታ ይክሳችኋል።